ማለት ነው? ሄም አይኖችን ያቸው እኔን እየደበቅሽኝ ያለሽው ትልቅ ነገር አለ። በዚህ ሰነድ ላይ የሰብሊ ስም እንዳይነሳ ስትማጸኝ ነበር። አዎ ነበር። አሁን ግን ምን ተቀየረ? ነገ ችግር እንዳይመጣ ብዬ ነው። ምን አይነት ችግር? አሁን እኮ ጠበቃ አነጋግሬ ነው የመጣሁት። አውቃለሁ ባስ። አሁን ግን ሳስበው ትዳራችን አደጋ ላይ የሚወድቅ መስሎ ተሰማኝ። ትበያለሽ? አትቀልድ። አልቀለድኩም። ምን ልታደርግ ነው ያሰብከው? ዛሬ አመሻሽ ላይ ጋሽ ባስኔል ሰነዱን ይዞ። ሰነዱን ምን? ሰነዱ ላይ የሰብሊ ስም መኖር አለበት። አታስመስይ ሰብሊ። ዛሬ ሁሉም ነገር ያበቃለታል። እያታለልኩህ አይደለም። አሞኛል። አማን የሄመንን ሴራ ነው የለመድሽው። ተነስ ውጪ። ጋሽ ባስኔል ሳሎን እየጠበቀ ነው። ተጠኝ አልኩህ። ሌባ። ሌባውማ ማን እንደሆነ ታውቂያለሽ። ደግሞ እውነቱን ለባስኔል ልትነግሪው ያስበሻል። ይገርማል። አዎ ዛሬ ሁሉንም ነገር እነግረዋለሁ። ከአሁን በኋላ ሁሉም ነገር ያበቃል። ነገሮችን ከምታወሳስቢ ከኔ ጋር በቀላሉ ቢጨርሽ ያሻልሽ። ጀነራሎቹ ማናት? አማን እንዴት ትቆይ? ሱዛና ዲምካማዎች ጭራሽ ሳታማከረኝ ሴት ይዘህ ትመጣለህ? ባስኔል ምን እየሆንክ ነው? ሄም ተረጋጊ እንጂ ድምፅሽን ቀንሽና የምለውን ስሚ። አልሰማም። እኔን እዚህ ቤት ውስጥ እንደ ዕቃ ነው የምትቆጥረኝ? እኔ ማወቅ የለብኝም? እኔ መወሰን የለብኝም? ዝም ብለህ ይዘህ የምትመጣው? ሄም ወይ እባክሽ ነገሩን ሳታውቂ አትቁጪ። እኔ እቺ ልጅ ያመጣሁት እኮ ለአንቺ አስቤ ነው። አንቺን ለመጥቀም እንጂ አንቺን ለማስቀየም አይደለም። እኔን ለመጥቀም? እባክህ ባስኔል ሌላ የውሸት ሰበብ አትደርድር። ሰበብ አይደለም ሄም። ተመልከች እስቲ አሁን እዚህ ቤት ውስጥ ስራው እየበዛ ነው። አንቺም የቤቱን እንዳለ ስራ እየሰራሽ ነው። ሁሉን ነገር ብቻሽን መሸከም ይከብድሻል። የሚያግዝ ሰው እኮ ያስፈልግሻል አይደል? ለዛ ነው እቺ ልጅ ደግሞ ያመጣሁት። እሺ ሰራተኛ ለማስገባትስ ቢሆን እኔን ማማከር የለብም? እኔ ሚስቴ አይደለሁም? እሺ እንጂ አንቺ እኮ የዚህ ቤት ንግስት ነሽ። በድንገት እኮ የመጣ ሰርፕራይዝ ላድርግሽ ብዬ ነው። በዛ ላይ ደግሞ ካለሽበት ጭንቀት እንድትወጪ አስቤ ነው። እኔ ለአንቺ ካልሆነ ለማን አስባለሁ? አይም አላውቅም ባስ። አይዞሽ እኔ ቆንጆ፣ አሁን ሁሉም ነገር እኮ ይስተካከላል። ሱዛ ጃስኩምሻ አይከፍሽ ራስሽ። አማን መጣ ነው። ችግር የለውም። እና ደግሞ ሳሎን ውስጥ ያለሽውን ድራማ አድርሽ። የምን ድራማ? እዚህ ያመጣሁሽ የቤቱን ስራ ብቻ እንድትሰሪ አይደለም። አልገባኝም። እዚህ ቤት ውስጥ ከጀርባ የሚሸረብ ሴራ አለ። ምን አይነት ማለት? የምን ሴራ? ባለቤትና ያየሽው ልጅ የሚደብቀው ሚስጥር አለ። እና እኔ ምን እንዳደርግ ነው የምትፈልገው? እንደ ጥላሁንሽ እያንዳንዱ እንቅስቃሴያቸውን እንድትከታተል ይፈልጋሉ። ምን ወሬ እንዳቀብልኝ? አዎ ለብቻቸው ሲሆኑ እንዳለ የሚያወሩትን እንድትከታተል ይፈልጋሉ። አይ ይሄ ሊሆን አይችልም። እንደዚህ አላደርግም። ለምን አይሆንም? እኔ የመጣሁት ስራ ልሰራ ብቻ ነው እኮ። የምትሰሪው ስራ እኮ ነው የሰጠሁሽ ያለሁት። የሰዎችን ሚስጥር መናገር ከስነ ምግባር ውጭ ነው። ስነ ምግባር? አንቺ እኮ ደህና ነሽ። ድሀ በሆንም ህሊናዬን አልሸጥም። ችላቱኝ በሊና ብቻ እዚህ ዓለም ላይ መኖር የምችል ይመስልሻል? አላውቅም፣ ግን ይህን ስራ መስራት አልችልም።
ካለሽበት ችግር ለመውጣት ስትይ የምልሽን መፈጸም አለብሽ። ይቅርታ፣ ይሄን ማድረግ አልችልም። አለበዛ መውጣት ነው የምፈልገው። መውጣት? ከኔ እጅ ወጥተሽ የት ልትደርሺ? ፈጣሪ ያለበት እደርሳለሁ። ብቻ ግን ይሄን ስራ አልሰራም። እባክሽ አትጃጃይ። የምልሽን ካደረግሽ ብዙ ገንዘብ እሰጥሻለሁ። ገንዘብ እኮ ሁሉንም ነገር አይገዛም። ማድረግ ያለብሽ እኮ በጣም ቀላል ነገር ነው። ዝም ብለሽ ማዳመጥ። ይቅርታ፣ እኔ በፍርሃት መኖር አልፈልግም። የመጨረሻዬን ነው የምነግርሽ። እንደውም ከዚህ ቤት የመውጣት ምርጫ የለሽም። እባክህ ሌላ ሰው ፈልግ። የምልሽን ሰርተሽ ገንዘብሽን ትወስጃለሽ ወይም ራስሽን አደጋ ውስጥ ትከቻለሽ። እረፍት አድርገሽ ስራሽ መጀመር ትችላለሽ። የተነጋገርነውን አንድ ሰው ትንፍሽ እላለሁ ብለሽ ምን እንደማደርግሽ ያኔ ታያለሽ። አቤት። አንድ ጥያቄ ልጠይቅሽ ነበር። ምን? በአስኔል እዛ ክፍል ውስጥ ምን እያለሽ ነበር? ምንም አላለኝም። ክፍሌንና የስራዬን ሁኔታ ብቻ ነው ያሳየኝ። እውነቱን ንገሪኝ። ፊትሽ ላይ ፍርሃት ይታያል። በአስኔልን በሚገባ አውቀዋለሁ። ምንድን ነው ያለሽ? ንገሪኝ። አረ በእውነት ምንም አላለኝም። ምን መስራት እንዳለብኝ ብቻ አይናገረም። ምን መስራት እንዳለብሽ ብቻ? ግን ቅድም እኔና ሄመን እንድንወጣ ሲያደርግ የሆነ የተለየ ነገር እንዳለ ያስታውቃል። አንቺ እዚህ የመጣሽበት ሌላ ምንም ምክንያት የለም ነው የምትይኝ? እኔ ቤት ሰራተኛ ነኝ። ከዚህ ውጭ ምንም ምክንያት ሊኖር አይችልም። እባክህ ስራዬን ልስራበት። እሺ፣ ግን አንድ ነገር ልንገርሽ። እዚህ ቤት ውስጥ ያሉት ነገሮች ከምትገምቺው በላይ የተወሳሰቡ ናቸው። ስለዚህ ጥንቃቄ ብታደርጊ ጥሩ ነው። ይበቃ። አማን ቤት ውስጥ ፈልጌ ያጣሁ እኮ። የት ሄደ ነው? ሆስፒታል የሰብሊን ጥቂት ልብሶችና የሚያስፈልጓትን አንዳንድ ነገሮች ይዤላት ሄጄ። አይ እንደዛ ከሆነ አሪፍ። ደርስክ እንዴ? ካለ አዎ ደርሻለሁ። እዛው ነኝ። ዶክተሮች ያሉት ነገር አለ? አይ ምንም አላሉ። ሁላችንም በሰብሊ ሁኔታ ስለተጨነቅን ነው እንጂ ሌላ ምንም የተፈጠረ ነገር የለም። እሺ በቃ አሪፍ። እኔም ትንሽ ቆይቼ እመጣለሁ። በቃ እዛው እንገናኝ። እሺ እሺ። ወይኔ ምን ሆንሽ? ሆዴን በጣም እየቆረጠኝ ነው። ጭንቀቱ ነው። አትፍሪ፣ አይዞሽ። እሺ አይደለም ከጠዋት ጀምሮ። ሰብሊ እስኪ አይኖቼን ያቸው። ሄሙ ወንድምሽ እኛን ሊያጠፋ ነው። ከፈረምሽላት ሙሉ ለሙሉ ያበቃልናል። ከዚህ ቤት መውጣት ብቻ ነው የምፈልገው። ተወጫለሽ፣ ግን በሱ ውሳኔ ሳይሆን በእኔ መንገድ። ሄሙ አይዞሽ አይዞሽ አይዞሽ። ቆይ
ምን ነው ሰምቼሽ በነበር ሰብሊ፣ እንደዚህ አትሆኝም ነበር። እኔ ለራሴ ስጨነቅ አንቺን አደጋ ላይ ጣልኩሽ። ይቅር በይኝ። እሺ ስምሽ ማን ነሽ? ሱዛን። ጥሩ ስም ነው ያለሽ። ትምህርት እስከ ስንተኛ ክፍል የተማርሽ? ዘንድሮ 12ኛ ክፍል ተፈታኝ ነበርኩ፣ ግን ውጤት አልመጣልኝም። አይዞሽ። ታዲያ ለምንድን ነው የቤት ሰራተኛ መሆን የፈለግሽው? እናትና አባቴ በህይወት የሉም፣ ከአመት በፊት ነው የሞቱት። ይቅርታ በጣም። ታዲያ ማን ጋር ነው እየኖርሽ ያለሽው? እነሱ እንደሞቱ አክስቴ ነበረች ልታሳድገኝ የወሰደችኝ፣ እሷ ጋር ነበርኩ። እና አክስትሽ አሁን የት ነች? እና ለምን ከሷ ጋር ወጣሽ? ውጤት ሳይመጣ ሲቀር የትም ከወንድ ጋር ስትባልጊ ነው ስትለኝ ተናድጄ ወጣሁ። አሁን መሄጃ ሳጣ ነው ይህን ስራ መፈለግ የጀመርኩት። አይዞሽ በቃ አታስቢ። እኔ ቤት ውስጥ ትተኛለሽ። በቃ ወደ ስታዲየም ነው። በቃ እሺ፣ እኔም እዚህ ያለውን ነገር አስተካክዬ እመጣለሁ። አብረን ብንሄድ አይሻልም? ለምን እዚህ መቅረት ፈለግሽ? አይ ልጅቷ ገና መምጣቷ ስለሆነ ቤቱን ላሳያት ብዬ ነው፣ ብቻዋን ግራ እንዳይገባት። ትክክል ነሽ። ለሱዛን ደግሞ ስራዋን አሳያተሽ፣ እንዳትጨናነቅ። አታስባስ፣ እኔ በደንብ አሳያታለሁ። አንተ ሂድና የሰብሊን ሁኔታ አሳውቀኝ። እሺ። ግን ደህና ነሽ አይደል? አዎ ደህና ነኝ። ድንገት ስለሆነብኝ እኮ ነው። ደግሞ እንደዚህ መሆኑ ስለምወድ ነው። አትዘንብኝ እሺ? እረዳሻለሁ። ይነት ልጅቷ በጣም ምስኪን ናት። ተንከባከቢያለሽ። አታስብ እሺ? እኔ ቆንጆ፣ በኋላ እንገናኛለን። እሺ ቻው። ሱዛን፣ ሱዛን፣ አንቺ ሱዛን! አቤት እመቤቴ። እመቤቴ አትበይ። ስሚኝ፣ ይሄ ቤት የራሱ ሕግና ደንብ አለው። ስነ ስርዓት ይኖርሽ። ቅድም ባስለኝ ምን እያለሽ ነበር? የምልሽን ሰርተሽ ገንዘብሽን ትወስጃለሽ ወይም ራስሽን አደጋ ውስጥ ትከቻለሽ። ባቷሽ ይሻልሻል። እዚህ ቤት የመጣሽው ለመሰለልና ወሬ ለማቀበል ከሆነ ህይወትሽን ሲኦል ነው ማደርገው። ሰምተሻል? አረ በእውነት እመቤቴ፣ እኔ ምንም አላውቅም። እኔ ስራ ሰርቼ ለመኖር ብቻ ነው የመጣሁት። ድራማሽን ለባስ ላይ ላሳየው፣ እኔ ጋር አይሰራም። አሁን ሂጂና በረንዳውንና ኩሽናውን አጽጂ። እሺ። አልጨረስኩም። ደግሞ በረንብ አድርገሽ ወልዊው። አንድ ቦታ ቅንጣት የምታህል ቆሻሻ ካየው እቃሽን ይዘሽ ነው የምትወጪው። ከፊቴ ጥፊ። አሁን እስቲ ምንድን ነው የሚያስለቅስሽ? እዚህ ቤት የለቅሶ ድምፅ መስማት አልፈልግም። እኔ ገና ከመምጣትሽ እንባሽን መርጨት ጀመርሽ።
እሺ ይቅርታ። ይቅርታሽን ለራስሽ አድርጊው። ገና ሳይሽ አስጠልተሽኛል። ለመሆኑ ምን አይነት አስተዳደግ ቢኖርሽ ነው ዘረቢስ? ማንነትሽ ከፊትሽ ያስታውቃል። እባክሽ እመቤቴ እንደዚህ አትበይ። እኔ ያጠፋሁት ነገር የለም። የታዘዝኩትን ስራ እየሰራው ነው። ምንድን ነው የምትሰሪው? አይኔ የለሽም? ይሄ ምንድን ነው? ምንድን ነው ይሄ አቧራው? እመቤቴ በእውነት በደንብ አጥድቼዋለሁ። እኔን ትከራከሪኛለሽ? ዛሬ ገና መተሽ ስለ እኔ ቤት ታስተምርኛለሽ? ያልፋዝ እባክሽ እመቤቴ ለምን እንደዚህ ታደርጊያለሽ? እኔ ምን አጠፋው? ምን አርግቼሽ ነው ይሄን ያህል የምትጣይኝ? ያጠፋሽው ነገር ቢኖር እዚህ ቤት ውስጥ መገኘትሽ ነው። ካልተመቸሽ መሄድ ትችያለሽ። ማንም አስገድዶ ያሰረሽ የለም። መውጣት ትችያለሽ። መሄጃ ቢኖረኝ እዚህ መጥቼ እዚህን ያህል ስቃይ አልቀበልም ነበር። የት ይሄዳለሁ? እሱን ለኔ አትንገሪኝ። ያንቺ መሄጃ ማጣት እኔ ምን አገባኝ? እኔ ቤት የመጣሽው ስራ ልትሰሪ ነው። ገብተሽ ልትጋደሚ ነው እንደመጣሽው? አረ ስልክ ተደውሎልኝ ነው። ስልክ? ለመሆኑ ማን ነው የሚደውልልሽ? አይ አክስቴ ደውላልኝ ነው። እዚህ ቤት ውስጥ በስራ ሰዓት ስልክ ማውራት አይቻልም። ባስናይል አልነገረሽም? ይቅርታ፣ ከእንግዲህ በስራ ሰዓት ስልኬን አላነሳም። የይቅርታ ጋጋታሽን አቆሚ። ይኸውልሽ ሱዛን፣ እዚህ የመጣሽው ስራ እንሰሪ ነው እንጂ በስልክ ወሬሽን ስትጠርቂ ልትይ አይደለም። እኔ ቤት ውስጥ ስንፍናና ሰበብ እንድታበጅ አልፈልግም። እሺ የታዘዝኩትን ሁሉ አደርጋለሁ። በርዘግተሽ ምን እያሴርሽ ነበር? ምንም እያለኩ አልነበረም። ስልኩ ሲጮህ ነው የገባሁት። ሳህኑንም አላጠብሽም፣ ወጡንም አልሰራሽም። በያም ውጪና ማታ የሚበላውን ምግብ አዘጋጂ። እሺ እመቤቴ፣ አሁኑን እሄዳለሁ። ቆይ አልጨረስኩም። የሚሰራው ምግብ ምን እንደሆነ አውቀሻል? አይ አላውቅም። እና ምን ልትሰሪ ነው እንደ ፈረስ የምትጋልቢው? የምትሰሪውን ከላይ አድርጌልሻለሁ። እሱን ነው የምትሰሪው። ገባሽ? አዎ ገብቶኛል። ጥሩ ውጪውን። ሙሉ አድካሚ ነበር። ደህና ነሽ አንቺ? ደህና ነኝ። ሰብሊ እንዴት ነች? አዎ አልነቃችም። የእሷ ነገር በጣም ያስጨንቀኝ። አይዞ ትነቃለች። ፈጣሪ ያውቃል። ሰዓቱን እዚህ ጋር ነበር ያስቀምኩት። አንስተሽው ነው? የቱ? ያ ውዱ ሰዓትን? አዎ ጠዋት ስወጣ እዚህ ጋር አስቸው ነው የሄድኩት። አይ እኔ አላየሁትም። ቅድም ግን ሱዛን እዚህ ጋር ቆማ እኔ ስገባ አይታኝ ደንግጣ ነበር። እየጠረጠርሻት ነው? አይ እንደዛ ሳይሆን አንስታው አስቀምጣ ነው የሚሆነው። ካስቀመጠችው ታመጣለች። ያው ምናልባት አላየሁትም ካለች ነው ችግሩ። ሱዛን ሱዛን! አቤት እመቤት። እዚህ ጠረጴዛ ላይ የነበረው ሰዓት የት አለ? ምን? የምን ሰዓት? እኔ ምንም አላየሁም። አትዋሺ። ቅድም ይሄን ጠረጴዛ እያጸዳሽ ነበር። አንቺ ካላነሳሽው ሌላ ማን ያነሳል? እዚህ ቤት ውስጥ ከአንቺ ውጪ ማን አለ? ጋሼ እባክዎት ይመኑኝ። እኔ እቃም አልነካውም አላጸዳውም። እኔ ሌባ አይደለሁም። በእውነት አልወሰድኩም። ሱዛን እውነትሽን ነው? የትም አላየሽም? ባስ ስታጸዳ ባይኔ በብረት አይቻታለሁ። እሺ ቆሻሻለሁ። ሱዛን ጭራሽ እኔን ውሸታም ለማስባል አላጸዳውም ትይኛለሽ? አንቺ ገና ከመምጣትሽ ትዳሪ ልበጠብጪ ነው እንዲያሰብሽው? አረ በእግዚአብሔር እኔ ምንም አውቀው ነገር የለም። ሌባ ላመሉ ዳቦ ይለሳላሉ። ፈጣሪ ለሊብነትሽ ተባባሪ አታድርጊው። ባልተረጋገጠ ነገር ክፉ ደግ አትነጋገሩ።
መጀመሪያ የምፈልገው አይሻል? ሌላው ከዛ በኋላ ይደርሳል። ጥሩ። ፍለጋውን ከአንቺ ቤት እንጀምራ ወይስ ክፍልሽ እንድንገባ ትፈልጊም? አረ ፈትሹት። እኔ ምንም የደበቅኩት ነገር የለም። እሺ ይሁና፣ ተነስ፣ አብረን የምናየው ይሆናል። ባስ መቼስ ሌባ ተሰረቀ በኋላ የት እንደሚያስቀምጥ ታውቃለህ? ሄም እርግጠኛ ነሽ? ግን ልጅቷን እኮ እያሳቀቅናት ነው። እኔ ንጹህ ነኝ፣ ከፈለጋችሁ ፈትሹን። አንቺ ንጹህ ነኝ አትበይ። ምንድን ነው? አረ አይሆንም። እኔ አላየሁትም። እኔ አላስቀመጥኩትም። እኔ አይደለሁም ያስቀመጥኩት። ይኸውልህ ባስ እያየሁ ነው አይደል? እኔ ውሸታም ነኝ? እቺ ባለጌ ገና ቤት አስገብታት በመጀመሪያው ቀን አሰረገች። ይኸው ነው ጋሼ። እኔ አላደረኩትም። እማቤቴ ራሷ። እኔ ምን ሱዛ፣ ለምን እንደዚህ ያደረግሽ? ሜጃ ስለሌለሽ እኮ ነው ቤት ያስገባሁሽ። ይሄ ነበር ሁለታይ። ጋሼ እኔ አልሰረኩም። በእግዚአብሔር ስም እምልሎታለሁ። እኔ ሌባ አይደለሁም፣ ማንም የለኝም ብዬ እንጂ። ባስ እቺ ሌባ እዚህ ቤት ውስጥ ከዚህ በላይ ማቆየት ትርጉሙ ምንድን ነው? ፖሊስ እንጥራ። ፖሊስ አያስፈልግም። ምን ማለት ነው አያስፈልግም? ሱዛ፣ እቃሽን ሰብስቢና አሁኑኑ ከዚህ ቤት ውጭልኝ። ዳግመኛ አይንሽን ማየት አልፈልግም። እባክዎት ጋሼ፣ እባክዎት። ሁለተኛ